ሼባው እኮ አይጀምር እኮ ከጀመረ እኮ አባዜ እኮ አለበት ችግር አለበት እኮ በቃ ሄደ እንደወጣ ቀረ። አይ ደጋፊው እኮ ምን እያለ ነበረ? ፓላስ ባጠፋው እንግዲህ ይከፍላታል ጋላታሳራይ እያለ ነበር። ጋላታሳራይ ዋጋ ይከፍላታል እያለ ነበር። ምን ሆንክ ደግሞ ዛሬ? አይ 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 እኔ በጣም ያዘንኩት ልጅ የምር ነው የምላችሁ። እኔ 150 እንደዛ ሜዳ ላይ ሲንቋለል አዘንኩኝ። ያም ደግሞ ገብቶ ነበረ። ያም ምንም አልሰራም። አይዞን በእውነት ሊቨርፑል ጥሩ ነው ዘንድሮ። ምንድነው ችግሩ? ምንድነው የሁሉ አጥቂ አማካኝና አጥቂ እያለው ጎል ማያገባው ሊቨርፑል ችግሩ ምንድነው? ተከላካዮቹስ ማይከላከሉት ለምንድን ነው እንዴ? ሶቦዝ ላይ ምንድነው የሚሰራው? እንዴ ጀምራል እንዴ? ኖር አይደለም እንዴ? ኖር ነው። ለማንኛውም አይዞን። ግን አንዴ እናንተ ችግራችሁ መሸነፍ ከጀመራችሁ አታቆሙም። አሁን እንግዲህ ፕሪሚየር ሊግ ላይ ከተሳካልኝ ይቋጠራሉ። እሺ ዛሬ ግን እኔ አልቋጠርኩብሽ። አንዲት ቪዲዮ እንዳደልቱ ዛሬ በእኛ ቪዲዮ የምትሰሩ የሌላ የፕሪሚየር ሊግ ቡድኖች ደጋፊዎች አንዲት ቪዲዮ እንዳደልቱ። እኛም በጋላታሳራይ ጠርጥራችሁን ቪዲዮ እንዳትደልቱት። ሙሉ ፌቨራይት ላይ አስቀምጠን ቀስ በቀስ እናወራረዳታለን። እኛ በመሸነፍ ቻምፒዮንስ ሊግ ይሄ በጋላታሳራይ እኛን በስህተት እንዳትደልቱት። አንዴ ፖስት ብላችሁታል፣ ወደ ኋላ መመለስ የለም። እንዳትደልቱት። እንወያይበታለን። ሂሳብ ይወራረድበታል። በጋላታሳራይ የፕሪሚየር ሊግ ቡድኖች ከኛ ጋር ወደ ላይ እንዲቀና ብለህ እንዴት? እኛ ሶስት ሊግ ውስጥ ምናምን መጮት የምንችል ቡድን እኮ ነን። ላሊጋ፣ ቡንደስ ሊጋ ምናምን መጮት እንችላለን። በዚሁ ሰዓት ራሱ እንዳትደልቱት። እንገናኛለን። እንዳትደልቱት። የፍቅር ጽዋ ማን ይጠጣል? ሙሽሪቶች ነገር አታምጪ። የዛሬን ጽዋ ማን ይጠጣል? አንዳየም ጠጪ ነገር አታምጪ። ለምን አመሸ ምናምን እንዳትሉ፣ መብቴ ነው። በቃ መብቴ ነው። ማምሸት መብቴ ነው። ሼባው ስትለጠፍ ማየት ነው ደስ የሚለው። ሌላው ቶተናም እንኳን ጆከር ናት፣ አጫዋች የለም። ዝም ብለህ ዳር ላይ ናት፣ ዝም ብለህ አጫዋች። በቶተናም እንዳስኩ ምን አይነት አስቀያሚ ጨዋታ ነው ያየነው? ምን አይነት አስቀያሚ ጨዋታ ከመጀመሪያ ጀምሮ ማለት ነው። ከአስተላለፉ ጀምሮ ከላይናፑ ጀምሮ ይሄ ጨዋታ የተበላሸ ነበር። ንስላት ከመጀመሪያ ጀምሮ ነው ይሄንን ጨዋታ ያበላሸው። አስተላለፉን ሳይሆን ነው ወይ ፋክት ያልኩት። እንዴት ደጋፊ 90 ደቂቃ ያፏጫል፣ 90 ደቂቃ ይጮሃል፣ 90 ደቂቃ። እኔ ለተጫዋቾቹ አዘንኩኝ። ዳኛውም አላጫወተንም። እነሱ ሲነኩ ይነፋል አስሬ። ንስላት በጣም እየተፈላሰፈ ነው ያለው እዚህ ቲም ላይ። ቤስት 11ን ገና ያገኘ አይመስለኝም። አንዳንድ ተጫዋቾች ገና ከፎርማቸው ውጪ ናቸው። እነ ማከልስተር ገና አልደረሱም ሊቨርፑል ላይ። እነ ፍሪምፖንግ ገና አልደረሱም። አሌክሳንደር ኢሳቅ ወደ አቋም አልተመለሰም። እና ገዛናቸው ተጫዋቾች ታዲያ ለዚህ ጊዜ ካልጠቀሙ ለመቼ ነው ቨርሳታይል የሆኑት ለሮቴሽን ይጠቅማሉ የተባሉት? ለምንድን ነው ጋክፖ እዚህ ጨዋታ ላይ ጀመረው? ሊቨርፑል እኮ በ4-4-2 ወይም በ4-2-3-1 ቢገባ እንኳን ኤኬቲኬ ሌፍት ላይ አሌክሳንደር ኢሳቅ ከፊት ለፊት መሰለፍ ይችል ነበረ። በ4-2-3-1 ከሆነ በ4-4-2 ከሆነ ደግሞ ሁለት አጥቂ ፍሎሪያን ቪርትስን ሌፍት ዊንግ ላይ ታወጣውና ፍሪምፖንግን ራይት ዊንግ ታረጋዋለህ። ከርቲስ ጆንስ ከሚገባ እዚህ ጨዋታ ላይ ለኔ ማካለስተር ያነከሰው ይጮት ይሻለኝ ነበር። የጨዋታውን ቴምፖ የሚገል ተጫዋች ቢኖር ሊቨርፑል ውስጥ ከርቲስ ጆንስ ነው። በ4-2-3-1 ገብተን 3-10 ቁጥሮችን አንድ ጌም ላይ ኢማጂን 3-10 ቁጥሮችን አንድ ጌም ላይ ሶቦዝ ላይ ፍሎሪያን ቪርትስ እና ከርቲስ ጆንስን ስለ ኮናቴ ማውራትም አልፈል። ሊቨርፑል በጣም አስቀያሚ ነበር ዛሬ። ነገር ግን በኤርሊ ስቴጅ ላይ ችግራችንን ማወቃችን ጥሩ ሆነ እና ምንም ፖዚቲቭ የምንወስደው ነገር የለም ከዚህ ጨዋታ ላይ። በቃ አስቀያሚ ጨዋታ ኦቨርኦል ማለት ነው። አርነ ስላት ከመጀመሪያ ጀምሮ ነው ይሄንን ጨዋታ ያበላሹ። አናዘር ዋን አስበዋል። በሊቨርፑል አናዘር ዋን ላለው ብለህ ገምተህ አሁን እሺ
ፈላዎች የክሎፕ ልጆች ማለት አንድ ጥያቄ ልጠይቃችሁ። ምን ነው መቻል ያቆማችሁት? አስረዱኝ። ምን ነው? ግባብዶቹ ጋር እንግባባለን ክለባቸውን በደንብ ስለሚያውቁት ማለት ለምን ምን እንደሆነ ምናምን ዝርዝር አድርገው ነው የሚያስረዱ። ፈላው ግን ማለት ለምንድን ነው እንደዚህ ማትችሉት? 300 ሚሊዮን አታክ ላይ አምጥታችሁ አንድ ጎል ማግባት ጋላታሳራይ ላይ ማለት ይሄ ምን ነው? በቱርክ ክለብ እንዴት ትሸነፋላችሁ? በቱርክ ክለብ ምን ነው? ያሰጋል እኮ ይሄ። እኔ አሁን 3 ነጥብ ምናምን እኮ ቻምፒየንስ ሊግ ላይ ፖይንት የለውም ገባሽ አይደል? ግን ቸልሲ ላይ ታገቢያለሽ ወይ ነው ጥያቄው። ቸልሲ ላይ ታገቢያለሽ ወይ? 0-7 ሆኗል። ኢሳቅ ተጫውቶ ነበር። ምን ነው? ኢሳቅ አይችልም ማለት አንችልም። እንደሚችል እናውቃለን። ፕሪሚየር ሊግ ላይ እንደሚችል እናውቃለን። ኳስ ማይነካው ምን ነው? ለሰዓታት ብትጮት እኮ ማታገቡ ነው የምትመስሉት። ለሰዓታት 90 ደቂቃ ምትሉ ምን ብዬሽ ነበረ? ካምባክ ንጉሱ እየጠበቅሽ እየጓጓሽ በዛው ያልቃል። መከላከል የሚችል ቡድን ነበር ያልኩሽ። ግን የዛን መከላከል ማይችል ቡድን ገረፈሽ። 16ኛ ደቂቃ ላይ አንድ አግብቶ ወፍ በቃ ወገመብሽ። ፕሪሚየር ሊግ ቡድኖች ላይ ታገቢያለሽ በዚህ አታክሽ። እኔ ግርም ነው የሚለው አታካቸው ይሞታል። 350 ሚሊዮን 3 ተጫዋች ላይ ወጥቶ ወፍ ከጌሙ በፊት እንደምቋጥርብሽ በመናገር ራሱ ረክቻለሁ። ለምን እንደቋጠርኩ ራሱ አይጠቅመኝ። ግን በቃ ዝም ብዬ ቂመኛ ስለሆንኩኝ ተረዳሽኛል። ቸልሲ ሰጥሻለሁ። ሊቨርፑል ባክ ቱ ባክ ተሰጠው፣ ምንም ጥያቄ የለውም። ባለፈው ኢኪቲኬ ቀይ ካርድ ሲያይ ማለት ነው እየሸተተኝ ነው ሊቨርፑል ገና ይበጠበጣል ስላችሁ ልታጣላ ነው ምናምን ነገር አላችኋ። ይኸውላችሁ ይሰሙኛል። እኔ አማርኛ ማይችሉ ነው ይመስል ኢዛክ ይነግራችኋል፣ አስተርጉሞ በትግርኛ ይነግራችኋል። እኔ የማወራውን ነገር ይኸው ተበጠበጠ ቲማችሁ። እኔ እኮ ተናግሬያለሁ። ዋነኛው ነገር ማለት ነው አካውንቴን ምን ነው ቆይ ኮፒ ሊንክ ማታደርጉት እየገባችሁ አካውንቴን ኮፒ ሊንክ አድርጉት ውስጥ ማለት ነው። እና ደግሞ ፎሎ ካላደረጋችሁ የአርሰናል ደጋፊዎች ይህንን ቻናል ፎሎ አድርጉት። ምን እያደረጋችሁ ነው ያላችሁት? ሰላም አይደለም ሰሞኑን ነው አካውንቴ። ሁላችሁም አካውንቴን ኮፒ ሊንክ አድርጉትሽ። አሁን ወደ ዛሬው ጨዋታ ስንገባ ማለት ነው በቤንች ነው የገባው። እናውቃለን ሊቨርፑል በቤንች ነው የገባው። ለእሑዱ ጨዋታ እየተዘጋጀ ነው ከቼልሲ ጋር ላለበት ገባ። በፍሪምፖንግ ነው እዛ ጋር በሳላ ቦታ የገባው ምናምን ነገር ግን ሳላ ተቀይሮ ገብቷል 60 ምናምን ላይ። ከዛሬው ጨዋታ ያተረፍነው አሊሰን ተጎድቷል። ግን ምን ችግር አለው? ያ ማማራችቪሊ የሚባል ሌላ አሊሰን ነው። ምን አማራጭ አለ ነው? ኢዛክ አሁን ዛሬ ገባ፣ ኩክ ተደረገ። ምንም በቃ ገና ሊቨርፑል ማለት ነው ይላችሁ እንትና የሰራው ስራ አርነ ስሎት የሰራው ስራ ልክ አይደለም። ኢዛክን ማምጣቱ ልክ አይደለም ብያችሁ ነበራ። ገና ዋጋ ያስከፍላችኋል በጣም